ሰላም ሰላም እንዴት ናችሁ? የአዲስ ስፖርት ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። ለዚህ ቻናል እንግዲህ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ሁኑ እንላለን። እንግዲህ ይቅርታ ጉንፋን ስለያዘኝ ወደ አጫጭር ስፖርታዊ መረጃዎች እንሄዳለን ማለት ነው። እንግዲህ የሊቨርፑል አሰልጣኝ አርነ ስሎት ዋንጫስ ለአሰልጣኝነት ትልቁ ስኬት ዋንጫ ሳይሆን አዝናኝ እግር ኳስ መጫወት ነው ብለዋል። እንግዲህ ይሄ ሁላችንም የሚያስማማ አይመስለኝም። እንግዲህ አንድ አሰልጣኝ ትልቅ ነው የምለው ዋንጫ ሲያነሳ ነኝ አዝናኝ ጨዋታ ስለተጫወተ ብቻ ዋንጫ ትልቅ አሰልጣኝ ነው ምናምን ልንል አንችልም። በሌላ መረጃ እንግዲህ የአርሰናል አጥቂ ቪክተር ዮኬሬሽ እንግዲህ ከዚህ በላይ የተሻለ የማድረግ አቅም አለኝ ሲል ሀሳቡን ሰጥቷል ማለት ነው። ቪክተር ዮኬሬሽ እንግዲህ ከዚህ በላይ ማድረግ እንደምችል ይሰማኛል። ፖርቹጋልም በተመሳይ መጀመሪያ ላይ አልሰራው ነበር፣ ቀስ በቀስ ግን መላመድ ችያለሁ ሲል እንግዲህ ሀሳቡን ሰጥቷል ማለት ነው። ቪክተር ዮኬሬሽ ሪያን ሼርኪ መጠነኛ ጉዳት አጋጥሞታል። እንግዲህ በባለፈው ከቶተናም ጋር በነበራቸው ጨዋታ እንግዲህ የማንቸስተር ሲቲው አጥቂ ሪያን ሼርኪ መጠነኛ ጉዳት እንዳጋጠመውም ተዘግቧል ማለት ነው። በሌላም እንግዲህ ጀርሚ ዶኩም በጉዳት ምክንያት እንግዲህ ነገ ከኒውካስል ጋር አይጫወትም ማለት ነው። በሌላ መረጃ እንግዲህ የአርሰናል የወሩ ምርጥ እጩዎች ይፋ ሆኗል። በዚህ ቪክተር ዮኬሬሽ፣ ማርቲን ዙቢሜንዲ፣ ጋብሪኤል ጄሱስ እና ጋብሪኤል ማጋሊሽ በእጩነት መቅረብ ችለዋል ማለት ነው። የቼልሲው ተጫዋች አሌሃንድሮ ጋርናቾ እንግዲህ ኤምሬትስ ላይ አርሰናልን የማሸነፍ አቅም አለን ሲል ሀሳቡን ሰጥቷል ማለት ነው። ማንቸስተር ዩናይትድ እንግዲህ ኤምሬትስ ላይ አሸንፏል፣ እኛም ያን የማድረግ አቅም አለን ሲል ሀሳቡን ሰጥቷል ማለት ነው። እንግዲህ ሲያርሰም ትናንት በተደረገው ጨዋታ እንግዲህ አልተሳተፈም። ምክንያቱም ደግሞ የሳውዲ ኢንቨስትመንት ግሩፕ ለአልናስር የሚገባውን ድጋፍ አላደረገም በማለት ነው እንግዲህ ያልተሳተፈው ማለት ነው። በሌላ መረጃ ቡካዮ ሳካ እንግዲህ ለነገው ጨዋታ ላይደርስ እንደሚችል ዘሰን ዘግቧል። ምናልባት እንግዲህ ለተወሰነ ጊዜያት እንግዲህ ቢያንስ ለአንድ ሳምንት ከሁለት ሳምንት ባለው ጊዜ እንግዲህ ሊደርስ እንደሚችል ነው እየተዘገበ የሚገኘው ማለት ነው። እንግዲህ በሌላ መረጃ እንግዲህ የባርሴሎናው እንግዲህ ፕሬዚዳንት የሆኑት ሁዋን ላፖርታ እንግዲህ 10 ደቂቃ መጨመሩ ተገቢ አይደለም ብለዋል። ሪያል ማድሪድና ሪያል ቫካ ነው እንግዲህ በተጫወቱበት ጨዋታ ታዲያ ለሪያል ማድሪድ የዛኔ 10 ደቂቃ ተጨምሮት ባለቀ ደቂቃ እንግዲህ ሪያል ማድሪድ 2-1 አሸንፎ ነበር። ታዲያ በዛ ባሸነፈበት ጨዋታ እንግዲህ አንዳቸው ሆኖ ያለ ባለቀ ደቂቃ 10 ደቂቃ መጨመሩ ተገቢ አይደለም ሲሉ ሀሳባቸውን ሰጥተዋል ማለት ነው።